ሳውዲ፣ ቱርክ፣ ኢራቅና የተባበሩት አረብ ኤሚሬቶች ከኢራን ጎን ቆሙ። ሳውዲ አረቢያ በኢራን ላይ የሚሰነዘር ጥቃት፣ ዛቻ ወይም ትንኮሳ አትቀበልም ሲሉ የሳውዲው ልዑል መሐመድ ቢን ሳልማን አስታወቁ። ልዑሉ ይህን ያስታወቁት ከኢራኑ ፕሬዚዳንት ጋር ባካሄዱት የስልክ ውይይት ነው። በቀጣናው ዘላቂ ሰላምና ደህንነት ለማስፈን ከኢራንና ከሌሎች የቀጣናው ሀገራት ጋር ለሚደረገው ማንኛውም ትብብር አገራቸው ዝግጁ መሆኗን ልዑል ቢን ሳልማን አስታውቀዋል። ዶናልድ ትራምፕ አርማዳ የተባለ ግዙፍ የጦር አውሮፕላን ተሸካሚ መርከብ ወደ ቀጣናው መላካቸውን አስታውቀዋል። ባለፈው ዓመት ሰኔ ላይ አሜሪካና እስራኤል በኢራን ላይ ለ12 ቀናት የዘለቀ የአየር ድብደባ አካሂደውባታል። በተለይ የአሜሪካ ቢ2 የተባለውን እጅግ ዘመናዊ የጦር ጀቷን ለመጀመሪያ ጊዜ ተጠቅማ በተራሮች ስር የነበሩትን የኢራን የኒውክሌር ማብለያ ጣቢያዎችን መታባታለች። በጥቃቱም የደረሰው ጉዳት ግን ምን ያክል እንደሆነ ማረጋገጥ ባይቻልም፣ ሰሞኑን ደግሞ በእስራኤልና አሜሪካ ስውር ድጋፍ በኢራን ውስጥ ከፍተኛ ጸረ መንግስት ህዝባዊ አመፅ ተቀስቅሶ ሰዎች እየሞቱ ነው። ሁለቱ ሀገራት አመፀኞቹን በርቱ፣ ግፉ እያሉ እያቀጣጠሉ ሲሆን፣ ኢራን በበኩሏ አመፁን ሲያቀጣጥሉ ነበር ያለቻቸውን በርካታ የውጭ ሀገራት ሰላዮች ከበርካታ የጦር መሳሪያዎችና የሳተላይት መቀበያ ቁሳቁሶች ጋር መያዟን አስታውቃለች። መንግስት አመፁን ለመቀልበስ ኢንተርኔት ቢዘጋም አሜሪካዊ ቱጃር ኤለን መስክ ስታርሊንክ በተባለ ሳተላይት አማካኝነት ነፃ የኢንተርኔት አገልግሎት እያቀረበ መሆኑ ተገልጿል። ከዚህ ጋር በተያያዘ ታዲያ ሰሞኑን ዶናልድ ትራምፕ በኢራን ላይ ድጋሚ ጥቃት ለመሰንዘር እየዛቱ ነው። አሜሪካ የጦር መርከቦችን ወደ ቀጠናው በመላክና ጥቃቱን ለማካሄድ የአካባቢው ሀገራት አየር ክልላቸው እንዲፈቅዱ እየጎተጎቱ ይገኛሉ። አሜሪካ ጥያቄ በርካታ የአካባቢው ሀገራት ለሁለት ተከፍለዋል። እንደተባበሩት አረብ ኤሚሬት፣ ቱርክ፣ ሳውዲ አረቢያ እና ኢራቅ በኢራን ላይ የሚደረግ ጥቃት እንደሚቃወሙ አስታውቋል። የአየርም ይሁን የውሃ ክልላቸውን ለማንኛውም አገር እንደማይፈቅዱ ከማስታወቅም አልፈው በቀጣናው ዘላቂ ሰላም ለማስፈን ከኢራን ጎን እንደሚቆሙ ገልጸዋል። ጆርዳን በበኩሏ በኢራን ላይ ለሚወሰድ ጥቃት የአየር ክልሏን ፈቅዳለች። ከእስራኤል ጋር የተሻለ ግንኙነት የነበራት ኳታር ከሐማስ ጋር የማደራደር ጥረት እንዲሁም የታገቱ እስራኤላውያን እንዲፈቱ ጥረት ስታደርግ ነበር። አሜሪካን ከጎኑ ያደረገችው እስራኤል ግን ውለታና ወዳጅነትን አሽቀንጥራ ያለ ኳታር እውቅናና ፈቃድ በሉዓላዊ ግዛቷ ጥቃት ፈጽማ የሐማስን አመራር ገደለች። ድርጊቱ ኳታርን ክፉኛ አስቆጣ። የቀጣናው ሀገራት እንዲሁም የአውሮፓ ህብረት ድርጊቱን ኮነኑ። አሜሪካው ፕሬዝዳንት ስለ ጥቃቱ እንደማያውቁ ነገር ግን ድርጊቱ ስህተት መሆኑን አስታወቁ። የእስራኤል ወዳጅና በኳታር የጦር ሰፈር ያላት አሜሪካ ስለ ጥቃቱ አላውቅም ማለቷ ውሃ የማያነሳ ነገር ነው። በቬኔዙዌላ መሪ ላይ ያሳኩትን የመንግስት ለውጥ በኢራንም ላይ ደግመዋለሁ ብለው የተነሱት ትራምፕ ይሳካላቸው ይሆን የሚለው ጊዜ የሚመልሰው ጉዳይ ነው። አንድ ነገር ግን ግልጽ የሆነ ይመስላል። የመካከለኛው ምስራቅ አገራት እንደ ባለፈው ዓመት በኢራን ላይ ጥቃት ሲቃጣ እንደማይተባበሩ በግልጽ አቋም ወስደዋል። ኢራን ማንኛውም አይነት ጥቃት ጦርነት እንደታወጀብን እንወስደዋለን፣ ምላሹም ከበድ ያለ ነው ብላለች።